አባታችን አቡነ ገብረ መንፈስ ቅዱስ ክርስቶስን ተሸክመው ነው የመጡት። ዝቋላ 100 ዓመት ውስጥ ተዘቅዝቀው ሲጸልዩ 100 ዓመት ባህር ውስጥ የኖሩበት ምክንያት ገብረ መንፈስ ቅዱስን አያውቁም ብለው አይደለም። ከገብረ መንፈስ ቅዱስ ጋር ተጣሉ ብለው አይደለም። ወገኖችህን ኃጢአት በላቸው ካንተ ጋር ይታረቁ ብለው ነው። ምንድነው ያደረጉት ታዲያ? ከዚህ በላይ መጽሐፍ ቅዱስ ምንድነው? ቅዱሳን አባቶቻችን እና አቡነ ገብረ መንፈስ ቅዱስ መጽሐፍ ቅዱስን የሰበኩ ብቻ ሳይሆን ራሳቸው መጽሐፍ ቅዱስ የሆኑ ናቸው። እንዳለ መጽሐፍ ቅዱስን የአቡነ ገብረ መንፈስ ቅዱስን ገድል አሁን እያነበብኩ ጥቅስ በጥቅስ ባስተያየው ራሳቸው መጽሐፍ ቅዱስ ናቸው። የዋህ ናቸው። ለምሳሌ የዋሃን ብፁዓን ናቸው ይላል። የዋሃን ብፁዓን ናቸው ምድርን ይወርሳሉና አለ። እውነት አቡነ ገብረ መንፈስ ቅዱስ የዋህ ናቸው። የዋህ ማለት ለሁሉም ይራራ ሀዳጌ በቀል ነው። ሊገላቸው የነበረው ንጉሥ ስለሳቸው ጽድቅ እግዚአብሔር በመብረቅ ሲበቀለው 30 ዓመት ያን ንጉሥ ማረልኝ እያሉ ነው አቡነ ገብረ መንፈስ ቅዱስ ይጸልዩ። ታዲያ የዋህ ሀዳጌ በቀል ቂም የሌለበት ነው የዋህ ማለት። የዋህ ናቸው። ምድርን ይወርሳሉ። አሁን ሊወርሷት ይገባል። በምድር ሁሉ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ተብለው ሊጠሩ ይገባል። ለምን? ብፁዕ የዋህ ገብረ መንፈስ ቅዱስ ስለሆኑ ምድርን ሊወርሱ ይገባቸው። ብፁዓን ንጹሐነ ልብ፣ ልባቸው ንጹሕ ነበረ። ብፁዓን እለ ይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው። ይሄው ከግብፅ ወደ ኢትዮጵያ ተሰደዱ። ስለ ጽድቅ የሚሰደዱ ብፁዓን ናቸው። ብፁዓን ለይላሃው በእንተ ጽድቅ፣ ስለ ጽድቅ የሚያለቅሱ ብፁዓን ናቸው። ያለቅሱ ነበረ። አይናቸው እስኪጠፋ ድረስ ያለቅሳሉ። ብፁዓን እለ ይርህቡ በእንተ ጽድቅ፣ ስለ ጽድቅ የሚራቡ ብፁዓን ናቸው። 562 ዓመት አልበሉ። ታዲያ ይሄንን ስላደረጉ እነዚህ ቅዱሳን በገቡበት 7 ዓመት እንዲህ ይገርማል እኮ ተዘቅዝቀው የሚጸልዩ ገመዱን ሰይጣን ሲቆርጥባቸው ቅዱስ ሚካኤል መጥቶ አቅፎ ልተው ወይስ ላስቀር ሲላቸው ተው ይልከስከስ የሚሉ ለኃጢአተኛ የሚጸልዩ ድንጋይ ነክሰው የኖሩ 30 ዓመት ድንጋይ ነክሰው ምር የለሃለሁ ብቻ ሲባሉ ድንጋዩን የተፉ የገዛ ጥርሳቸው እስኪለመልም ድረስ በኋላ እግዚአብሔር በታምራት እስኪያለመልመው ድረስ። ይሄ ደግሞ ለሰዎች ተረት ቀልድ ነው የሚመስላቸው። የእግዚአብሔርና የመንፈስ ቅዱስ ነገር ለስጋዊ ሰው ሞኝነት ይመስለዋል አለ ቅዱስ ጳውሎስ። ለስጋዊ ሰው፣ ገንዘብ ላሰከረው ሰው፣ ምቾት ላሰከረው ሰው፣ የዚህ ዓለም ፍቅር ላሰከረው ሰው መንፈሳዊ ነገር ብትነግሩት እንዲህ ያሉ ተረት ነው የሚለው። እንዲሁ አይደርስም። እና አባታችን አቡነ ገብረ መንፈስ ቅዱስ የኢትዮጵያን ሰው ማረልኝ ብለው 100 ዓመት አልቅሰውልናል። እንዲሁ እሳቸውን አለማሰብ እንዲሁ ይገርማል። ቸርችል የሚባል ጎዳና አለ አዲስ አበባ አለ። ለምንድን ነው ቸርችል የተባለ? የእንግሊዙ ፕሬዝዳንት መሰለኛ ጠቅላይ ሚኒስትር ዊንስተን ቸርችል ማለት ነው። ለምንድን ነው የተሰየመ? በሱ ነው በሌላ ነው? በሱ ነው። ጥሩ። ለቸርችል መንገድ እየሰጠን ለማርያም ሲሆን አንሰጥ። መንገድ በእነዚህ ስም ሲሰየም አይከፋንም። አንድ ጅል ሰው በሚታሰብ አገር እንደ ጅል አይደለም። ቸርችል ጅል አይደለም። በእርግጥ ለምን እንግሊዝን በጣም ታድጓታል አይደል? በጣም ከጀርመኖች ውጊያ በደንብ አድርጎ ነው የታደጋት። አስቦ ሰውየው በጣም የሚያስብ ሰው ነው። ታሪኩን ትንሽ እንደወጡን ቀምሻለሁ እና ሰውየው ብልህ ሰው ነው። ግን እንዲያው እኔ እኮ የሚገርመኝ ነው እኮ የሚገርማችሁ የአንድ ተራ ወታደር የአንድ ተራ ሰው የአንድ ተራ እንዲያው ሰው መታሰቢያ ሐውልት እያቆምን ከተማ እየሰየምን መንገድ እየሰየምን ለነፍስ የደከሙ 100 ዓመት ለነፍስ የደከሙ የማይሆን ነገር ነው። እንዴት ነው የማይሆን ነገር? እሳቸው እኮ የሚሰሩ በእግዚአብሔር አልን እንጂ እኛ በሰው አቅም አላልንም እኮ። በፋብሪካ ሰሯልን አላልንም። በእግዚአብሔር ኃይል እንኳን 100 ዓመት ሺህ ዓመት ይቻላል። 100 ዓመት ለኢትዮጵያ ሰው አልቅሰዋል። እሳቸውን ከመርሳት በላይ ከሃዲነት ልብን እንዳናጥሉ ወዴት አለ? እግዚአብሔርን ከኢትዮጵያ ጋር አድርገውታል። በእውነት ንጉሱን ጣዖት አስተው አስታርቀዋል።